ሰላም ክብራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዘገባዎችን ወደ እናንተ በማድረስ እኔ ሶፊያ ከድርነኛ አብራችሁን ቆዩ። የጎቤና ሽኖዬ ማጠቃለያ መርሃ ግብር በፍንፍኔ ተካሄደ። በኦሮሞ ህዝብ ባህል በጳቁሜ ወር ለአዲስ ዓመት አቀባበል ሴቶች ሽኖዬ ወንዶች ደግሞ የጎቤ ጫውታ ከመስከረም ጀምሮ ይጫወታሉ። በዚህ መሰረትም ከጳቁሜ 2016 ጀምሮ ወጣቶች እንኳን አደረሳችሁ ጫውታ በፍንፍኔና በሸገር ከተሞች ሲጫወቱ ቆይተዋል። በዛሬው ዕለትም በፍንፍኔና ሸገር ከተሞች ሲካሄድ የቆየው የጎቤና ሽኖዬ ጫውታ ተጠናቋል። በተለያዩ የዓለም ክፍሎች የሚኖሩ የኦሮሞ ተወላጆች የ2004ቱን የኢሬቻ በዓል ለማክበር በዝግጅት ላይ መሆናቸውን ገለጹ። በዋሽንግተን ዲሲ የሚኖሩ የኦሮሞ ማህበረሰብ ኢሬቻና የጉባ በዓላትን ከጥቅምት 4 እስከ ጥቅምት 6 2024 የሚያከብር መሆኑ ተገልጿል። በኦታዎ ካናዳ የሚገኘው የኦሮሞ ማህበረሰብ ደግሞ ጥቅምት 5 ቀን 2024 የኢሬቻን በዓል ለማክበር ዝግጅት መጠናቀቁን አዘጋጅ ኮሚቴው ገልጿል። እንዲሁም በአሜሪካ ፖርትላንድ የሚገኘው የኦሮሞ ማህበረሰብ መስከረም 29 ቀን 2024 የኢሬቻን በዓል ለማክበር መሆኑ ተገልጿል። በሌላ ዜና በወለጋ በተለያዩ ዞኖች የሰርጎ ገብ ጽንፈኛ ታጣቂዎች እንቅስቃሴና ጥቃት ተጠናክሮ መቀጠሉን ነዋሪዎች ገለጹ። ታጣቂዎቹ በአካባቢው በሚገኙ የአማራ ማህበረሰብ ውስጥ የተሸሸጉና ከአማራ ክልል ፖለቲካ ዓላማ አንግበው የመጡ መሆናቸውን ነዋሪዎች ይናገራሉ። ጽንፈኛ ታጣቂዎቹ ፖለቲካዊ ዓላማቸውን ለማሳካት በሄር ተኮር ጥቃት በማድረስ ነዋሪዎችን እየገደሉ እየዘረፉና ንብረት እያወደሙ እያፈናቀሉ መሆኑን ነዋሪዎች ተናግረዋል። ሰርጎ ገብ የአማራ ክልል ጽንፈኛ ቡድን ታጣቂዎች በሆሮ ጉዱሩ ወለጋና ምስራቅ ወለጋ ዞኖች ተከታታይ ጥቃት ያደረሱ መሆኑን ነው ነዋሪዎች የገለጹት። ታጣቂዎቹ በሆሮ ጉዱሩ ወለጋ ዞን ሆሮ ቡልቅ ወረዳ ቦኔ አቡና በተባለች ቀበሌ በፈጸሙት ጥቃት በሰዎች ላይ ጉዳት መድረሱን ነዋሪዎች ተናግረዋል። እንዲሁም ቱሉ ዲማ ወደ ተባለ አካባቢም በመዝለቅ ጥቃት መፈጸም መጀመራቸውን አክሏል። በተመሳሳይ በምስራቅ ወለጋ ዞን ጊዳ አያናና ኪረሙ ወረዳዎችም ተመሳሳይ ጥቃት በህዝቡ ላይ እየፈጸሙ መሆናቸው ምንጮች ገልጸዋል። የታጣቂዎቹ ዓላማ የአማራ ማህበረሰብ ከነባሪ የኦሮሞ ህዝብ ጋር የሚገኙበትን ቀበሌዎች በልዩ ወረዳነት እንዲደራጅላቸው ማድረግ ነው ያሉት ነዋሪዎች ዓላማቸውን ለማሳካት የኦሮሞ ተወላጆችን እየገደሉ እየዘረፉና ንብረት እያወደሙና እያፈናቀሉ መሆናቸውን ተናግረዋል። የኦፌኮ ስራ አስፈጻሚ ኮሚቴ አባልና የኮሙኒኬሽን ኃላፊ አቶ ሱልጣን ቃሲም የፖለቲካው ምህዳር እየጠበበ መምጣቱ አሁን በሀገሪቱ እየደረሰ ያለውን ውድመት ምክንያት መሆኑን ገለጹ። መንግስት የፖለቲካ ሜዳውን በማጥበብ ሰላማዊ ትግልን በተለያዩ አቅጣጫዎች በመዝጋቱ ህዝቡ ሌሎች አቅጣጫዎችን እንዲመርጥ አድርጓል ብሏል። ከምርጫ በፊት የፖለቲካ ምህዳሩ ሰፍቶ ሰላም መውረድ አለበት ያሉት አቶ ሱልጣን አሁን ባለው ሁኔታ ሀገሪቱ ለምርጫ ዝግጁ ትሆናለች ማለት አስቸጋሪ ነው ብለዋል። የኦሮሞ ፌደራላዊ ኮንግረስ 2006 ቢሮዎች ተዘግቶበት 3 ቢሮዎች ብቻ ክፍት መሆናቸውን ገልጸው በተለያዩ አቅጣጫዎች የተጣሉብንን እገዳዎች ቢኖሩም በተቻለን መጠን ለህዝባችን መስራትና ድምጽ መሆን ቀጥለናል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የክልሉ የጸጥታ አካላት በስሬ ሆነው እየተመሩ ይሰራሉ ሲል አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ካቢኔ መስከረም 11 ቀን 2017 ባካሄደው መደበኛ ስብሰባ በክልሉ ወቅታዊ ሁኔታ በመምከር ያሳለፋቸውን ውሳኔዎች ይፋ አድርጓል። ከውሳኔዎቹ መካከል በክልሉ የሚገኙ የጸጥታ አካላት እንደ አንድ የጊዜያዊ አስተዳደሩ አካል ሆነው ይሰራሉ የሚል ይገኝበታል። አግባብነት ባለው ጥናትና ምክክር የተደረገበት በጊዜያዊ አስተዳደሩ ፕሬዝዳንትና በካቢኔው የተመሩ በህግና በስርዓት ተልዕኮ እየተሰጣቸው ይፈጽማሉ ሲል ማስታውቋል። በትግራይ ክልል የተፈጠረው ችግር በህዋትና በጊዜያዊ አስተዳደሩ መካከል ተደርጎ እየቀረበ ያለው ነገር ፍጹም የተሳሳተና የችግሩ ተዋናኞች እንዲሁም አስተላልፋቸው በሳተ መልኩ የቀረበ መሆኑን ህዝቡ በግልጽ ሊያውቅ ይገባል ብሏል። የጊዜያዊ አስተዳደሩ ስራዎቹንና እንቅስቃሴዎቹን ለማሳለጥ ይረዱ ዘንድ በተለያዩ እርከኖች የሚያካሄደውን የኃላፊነት ምደባ እንደሚቀጥልበትም አስታውቋል። በማንኛውም መልኩ እንቅፋት በሚፈጥሩ አካላት ላይ በህጋዊ መንገድ መልክ ለማስያዝ እሰራለሁ ሲልም ገልጿል። ይህ በእንዲህ እንዳለ በነደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በተለያዩ የትግራይ ከተሞች ህዝባዊ ስብሰባ ያደረገ መሆኑን ተገልጿል። በመጨረሻ ዜና በአማራ ክልል ምዕራብ ጎንደር ዞን በቅማንትና በአገው ብሔረሰቦች ላይ በፋኖ ታጣቂዎች የሚደርሰው ጥቃት ተጠናክሮ መቀጠሉን ምንጮች ገለጹ። ሰሞኑን በመተማ በላይ አርማጭሆና በቋራ ወረዳዎች በሚኖሩ የቅማንትና የአገው ብሔረሰቦች ተወላጆች ላይ በጽንፈኛ የአማራ ፋኖ ታጣቂዎች ግድያ፣ እገታና ዘረፋ እየተፈጸመባቸው መሆኑን የብሔረሰቦቹ ተወላጆች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። ከትናንት በስቲያ በላይ አርማጭሆ ወረዳ ጂኒካው ቀበሌ ጽንፈኛ ታጣቂዎቹ በፈጸሙት ጥቃት 2 ሰዎች ሲገደሉ 4 ደግሞ መቁሰላቸውን የብሔረሰቡ ተወላጆች ተናግረዋል።
ብለዋል። እንዲሁም የፋኖ ታጣቂዎች በመተማ ወረዳ በሚኖሩ ቅማንቶች ላይ የሚፈጽሙ ዘረፋና እገታ ተጠናክሮ መቀጠሉን የብሔረሰቡ ተወላጆች ጠቁመዋል። ባለፈው መስከረም 10 2017 10 ቅማንቶች በመተማ ወረዳ መታገታቸውንና በርካታ የቀንድ ከብቶች በታጣቂዎቹ መዘረፋቸውን አክሏል። በቋራ ወረዳ በሚኖሩ የአገው ተወላጆች ላይም እንዲሁም ተመሳሳይ ጥቃት እየተፈጸመ መሆኑን የገለጹት የብሔረሰቡ ተወላጆች የቅማንትና የአገው ህዝብ ከመቼውም ጊዜ በላይ በህልውና አደጋ ውስጥ መግባቱን ተናግረዋል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። የኦሮሚያ ሚዲያ ኔትወርክ የሚለቃቸውን ፕሮግራሞች ለመከታተል የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ